ይህ ቪዲዮ ለቆንጆ ሴቶችና መስማት ለሚፈልጉ ወንዶች ነው። ሌሎቻችሁ ለፉት። ቆንጆ ሴቶች በጣም ያሳዝኑኛል። ሰው የከበባቸው ቢመስሉም እንደነሱ ግን ብቸኛ የለም። አብዛኞቹ ቆንጆ ሴቶች ትዳር የማይዙት ቢይዙም የማይሳካላቸው ለምን ይመስላችኋል? እሱ በሚሰጣት ክብደት ምክንያት ቀርቦ ለማናገር ይፈራል። ብዙ አማራጭ እንዳላት ያስባል፣ ወይም ደግሞ በሌላ ሰው ተወስዳለች ተቀድሜያለሁ ብሎ ያስባል። ወንዶች ቆንጆ ሴቶችን ከሩቅ ቢያደንቋቸውም የሚመኟቸው ለጊዜያዊ ነገር እንጂ ለዘለቄታው አብረዋቸው ሲሆኑ ብዙም አይታይም። እሷ ደግሞ ገና ለገና የሚመጥነኝ ትክክለኛ ሰው ይመጣል ብላ እድሜ ዘመኗን ስትጠብቅ ትኖራለች። የራሷን ቤተ መንግስት ገንብታ ራሷ ላይ አክሊሏን ደፍታ ተኮፍሳ ትኖራለች። ብቁ ነኝ ብላ ስለምታስብ የህይወትን ከባድ ሀገር አብሯት የሚያስተዳድር ሰው ስለማትፈልግ ገንብቻለሁ የምትለው መንግስቷ ብዙም ሳይቆይ በትዕቢት ፍርስርሱ ይወጣል። ፕሪንስ ኤንድ ፕሪንሰስ አይነት የልጆች ተረት ጨዋታ ትጫወታለች። ልክ እንደ ተረቱ ወደ ልዑልነት ይቀየሩልኛል ብላ ብዙ እንቁራሪቶችን ትስማለች። እነሱ የሚፈልጉትን አግኝተው ይሄዳሉ። እሷ እንዳለች አለች። ቁንጅና ደስ ይላል፣ ታላቅ ስጦታም ነው። ነገር ግን የሚያሳዝኑኝ ቆንጆ ሴቶች አሉ። ከውበት ባሻገር የሚመለከት ደፋር ሰው አጥተው በውበታቸው ምክንያት ይሰቃያሉ፣ ይነጠላሉ። ውበት አይካድም፣ ትኩረትን ይስባል። ነገር ግን ታማኝ ወዳጅን ላያመጣ ይችላል። ቆንጆ ሴት ብዙ አድናቂዎች ቢኖሯትም የእውነት እሷን ለመውደድ የሚደፍሩት ግን እጅግ በጣም ጥቂቶች ናቸው። ቆንጆ ሴት የምታሳየው ፊቷን፣ ገጽታዋን ይሆናል። አእምሮ ያላት ሴት ግን ልቧን ትከፍትልሃለች። እመኑኝ፣ ቁንጅና የትዳር ዋና ግብዓት በፍጹም አይደለም።